ህዳር 18 2018 ዓመተ ምህረት የዋለው ጋሞ ዞን ከፍተኛ ፍርድ ቤት ችሎት በአርባ ምንጭ ከተማ ዶይሳ ቀበሌ የ10 ዓመት ህፃንን በአሰቃቂ ሁኔታ የገደለው ተከሳሽ ወርቅነህ አሰፋ ላይ የሞት ቅጣት ውሳኔ አስተላልፈዋል። ተከሳሽ በአርባ ምንጭ ከተማ አስተዳደር ሸቻ ክፍለ ከተማም ዶይሳ ቀበሌ በተለምዶ ኒው ቪዥን ተብሎ በሚጠራው አካባቢ ህፃናትን በማገትና ከታገቱ ህፃናት ቤተሰብ በሚወስደው ገንዘብ ራስን ኑሮ ይቀይራሉ በሚል አስተሳሰብ የፕላስቲክ ማሸጊያ ቤት አዘጋጅቶ ወንጀሉን እንደፈጸመ የአቃቤ ህግ ክስ ዝርዝር ያሳያል። ተከሳሹ ታዳጊ ህፃኑን አፍና አፍንጫ አፍኖ በአሰቃቂ ሁኔታ ገሎ ሽንት ቤት መቅበሩ በአቃቤ ህግ ክስ ዝርዝር ተገልጿል። ወንጀሉን የፈጸመው ግለሰብ ረቂቅ በሆነ ሲስተም ነው ወደዚህ ወንጀል የገባው። ኢንተንሽናል ሰውን በማገት ረጅም ዓመት ህፃናትን አግቶ በሚሊዮን የሚቆጠር ገንዘቦችን የማግኘት ዓላማ ያለ ሰው ነው። ይሄ ወንጀል ከተፈጸመ በኋላ በጣም አርባ ምንጭ ከተማ ላይ አሁን የከተማዋን ሰላም፣ አንድነት፣ ህብረ ብሔራዊ አንድነቷን የምታስቀጥል ብቸኛ ከተማ ከመሆኑ አንፃር የከተማዋ ስያሜ የሚያጥላሽ ተግባር መሆኑን ካየን በኋላ ሁላችን ወንጀለኛውን የማዝ ፍለጋ ላይ ነው የተሰማራ ነው። አጠቃላይ ጸጥታ መዋቅሩን፣ ፖሊስ መዋቅሩን፣ ህብረተሰቡን፣ የአካባቢው ህብረተሰቡን፣ የተወላጅ ቤተሰብ ሙሉ ከተማ መውጫና መገበሩ እንደዘጋ ነው ያደረገ ነው። እንግዲህ ህፃኑን ከያዘ በኋላ ወደ 3 ቀን በሶስተኛ ቀን ነው ወንጀለኛው የተያዘው። ከተያዘ በኋላ ባለው አሰቃቂ ግድያ ይህንን የህግ ክልላ የሚያስፈልግ ህፃናትን አሰቃቂ ግድያ ከመፈጸሙ ጋር ተያይዞ የዚህ መዝገብ ከመደበኛ ችሎት ለየት ባለ መንገድ መታየት እንዳለበት በፍትህ መዋቅሩ ጋር ተነጋግረናል፣ በጉባኤ ተወያይተናል። ይሄ መዝገብ እንደ መደበኛ ችሎት ሳይሆን እጅ ከፈንጅ ተይዞ ወዳሁኑ ለፍትህ ቀርቦ ለህብረተሰቡ አርኪ የሆነ ውሳኔ ማግኘት እንዳለበት ከሚመለከታቸው አካላት ጋር ከታችኛው መዋቅር ጋርም ከላይኛው መዋቅር ጋርም የጋራ ውይይት ካደረገን በኋላ ወደ መዝገቡ ገብተናል። መዝገቡ ውስጥ ከገባን በኋላ ማስረጃ ማሰባሰብ ነው። በቂ የሆኑ መረጃዎችን ከወንጀለኛው ጋር ወደ 19 በጥርጣሬ ካስገባናቸው በኋላ የ22 ሰው ነው ቃል የተቀበለ ነው። የ22 ሰው ቃል ከተቀበለ በኋላ መርማሪ ፖሊስ ፕሬም አድርጎ ለአቃቤ ክስ እንዲያደራጅ ነው ተደረገው። ይህን ስናደርግ ግን መዝገቡ እንዳይበላሽ መምሪያ ኃላፊዎች፣ ፖሊስ አዛዥ፣ አቃቤ ህግ ጽህፈት ቤት ኃላፊ፣ የመምሪያው አቃቤ ህግ ቡድን መሪ ጠዋት መዝገቡ ላይ ውይይት ላይ ከተገባ በኋላ እስከ መጨረሻው ፍጻሜ ድረስ በጋራ ከተወያየን በጋራ መውጣት ከዛ በኋላ መዝገቡን በንጥል ሰው እንዲያይ ከተደረገ በኋላ በጣም ሰንስ ተደርጎ የተሰጠ ኦፕሬሽን ስራ ነው የተሰራው። ይሄ ከተሰራ በኋላ አሁን ወደ ፍርድ ቤት ከደረሰ በኋላ ደግሞ ፍርድ ቤቱ በየትኛው ህግ ድንጋጌ መውደቅ ይችላል የሚለውን ደግሞ በአቃቤ ህግም በፍርድ ቤትም ኮሚኒኬት በማድረግ ፍርድ ቤቱ የኛን ሐሳብ የአቃቤ ህጎችን ክስ ፍሬም የተደረገበትን አግባብ ትክክለኛ ውሳኔ ሰጥቶ ለህብረተሰቡ ምላሽ የሚሰጠው አንቀጽ በዚህ ነው በሚለው መሰረት ድንጋጌ ከተሰጠ በኋላ በዛ ድንጋጌ ላይ እንዲወርቅ ነው የተደረገው። ቁርስም ሳንበላ ቲሞችን አዋቅረን ፖሊስም አቃቤ ህግም ሌላው ማህበረሰብ በሙሉ ተነሳስቶ ፍለጋ ላይ ነበርን የዋል ነው። የልጁን ህይወት ለማዳን ልጁን ደብቆ ይሆናል በሚል ብዙ ጥረት አድርገን ልጁን በህይወት እናገኛለን ብለን ጥረት አድርገን ነበረ። ነገር ግን ልጁን ተከሳሽና ይሄ ፍርደኛ ልጁን ገሎ አንቆ በፌስታል ከገደለ በኋላ እዛው ተከራይቶ ልጁ በሚያድግበት ቦታ ላይ ጓሮ አሳልፎ ሽንት ቤት ውስጥ ነው የቀበረው። ከዚህ ከተቀበረበት ቦታ ላይ ነው አስክሬኑን አውጥቶ ውስጣችን የደማ ቢሆንም እያለቀስንም ቢሆን ውስጣችን ያለው ነገር ዋጥ አድርገን ጋሞ በቀልን የሚሰራ አይደለም፣ ጋሞ ማለት የገደለው እንኳን ቢኖርም ተገለሎም እንኳን ይቅርታ የሚያደርግ ነው ብሎ ህዝቡ ተማምኖ ምንዳኛው በህግ ብቻ መሆን አለበት የሚለውን አገር ሽማግሌዎች፣ አባቶች፣ እኛም አስተዳደሩን የሚመራ አካላት ሙሉ ይህን ሀሳብ የጋራ አድርገን ወደ ህግ ፊት ነው ያቀረብ ነው። አቃቤ ህግ የቅጣት ማክበጃ ነጥቦችንም ለፍርድ ቤቱ በተጨማሪነት አቅርቧል። ተከሳሹ ያቀረበው የቅጣት ማቅለያ ሐሳቦች በፍርድ ቤቱ ውድቅ ተደርጓል። በመሆኑም የጋሞ ዞን ከፍተኛ ፍርድ ቤት ታዳጊ ህፃንን በአሰቃቂ ሁኔታ በመግደል ወንጀል የተከሰሰው ወርቅነህ አሰፋ በሞት እንዲቀጣ ውሳኔ በማስተላለፍ የፍትህና የሚመለከታቸው አካላት ለውሳኔው ተፈጻሚነት እንዲተባበሩ ጠይቋል። የህፃኑ ቤተሰብን ጨምሮ ችሎቱን የተከታተሉት ህብረተሰብ ክፍሎችና ተጠያቂነትን ለማስፈን የተረባረቡ አካላት በተሰጠው ፈጣን ፍትህ መደሰታቸውን አስታውቀዋል። የፍርድ ቤቱ ውሳኔ ተፈጻሚነት እንዲፋጠንም ጠይቀዋል። በጣም ደስ ነው አለኝ። ግን ምንድነው አሁን የተደረገው ከፖሊስ አንጥቶ ያለው ነገር በጣም ደስ ያለኝ ሁሉም ነገር ማለት ነው። ውሳኔው የተሰጠውን ውሳኔ የሞት ፍርድ በሚለው የተወሰነውን ውሳኔ ስለተሰጠን ደስ ብሎናል። ውሳኔውን ተቀብለናል። በህግ ፊት ላይ ቀርቦ በዚህ ሁኔታ ውስጥ ህግ ጉዳዩን እያጣራ ቆይቶ በፊት አደባባይ ላይ የሞት ቅጣት በመወሰኑ
በሰቻ ቀበሌ አስተዳደር ስም በጣም ደስ ይለኛል። ይህ ውሳኔ በመወሰኑ በሞት ቅጣት በመቀጣቱ ዛሬ አርባ ምንጭ ከተማ ላይ የሟች ቤተሰብም ሆነ አጠቃላይ ከተማው ነዋሪ በዚህ ህፃን ሞት ላይ በጣም ስሜት ውስጥ የገባው ህብረተሰብ ሁሉ ደስተኛ ሆነዋል። እንደ ጋሞ ዞን እንደ አርባ ምንጭ ከተማ ዛሬ ለህብረተሰቡ ፍትህ ምላሽ የተሰጠው ውሳኔ ከመሆኑ አንጻር ውሳኔ ከሰጠው አካል ጀምሮ እስከላኛው ድረስ ወስደው ኃላፊነት ሰጥቶ አጽድቆ የሚያመጡበትን ኦፕሽን የተቀመጠ አግባብ ስለሆነ ፍርድ ቤትን ሳሰጥ በዘልክ ያስቀመጠ ስለሆነ ውሳኔ እጅግ የሚያኮራ እጅግ ደግሞ ሌሎች የዚህ አይነት ተግባር ላይ የተሰማሩ አካላት አስተማሪ ውሳኔ ነው ብዬ ነው ማሳስበው። ህብረተሰቡ ከጸጥታ አካላት ጋር በመቀናጀት ወንጀለኛውን ለመያዝ ጠንካራ ትብብር ማድረጉ ፍትህ እንዲፋጠን አስተዋጽኦ ማበርከቱንም ተናግረዋል። የህግ አካላት የሰላም ተምሳሌት ከሆነው ህብረተሰቡ ጋር በመሆን የህግ የበላይነት ተከብሮ ፍትህ እንዲሰፍን የተደረገው ጥረት ፈጣን የህግ ተጠያቂነት እንዲረጋገጥ ማስቻሉንም አስረድተዋል። በጣም ነው ደስ ያለኝ። ከኛ በላይ የዛን ጊዜ ምንድነው ያደረጉት? ፖሊስም ይሁን አመራር ላይ የነበሩት ሶዶ ደርሷል ሲባል ሶዶ እንደርሳለን። ሶዶ ላይ ያለ ፖሊስ ራሱ ከኛ በፊት ቀድሞ ኡምቦ ላይ ይጠብቁን ነበር። ምክንያቱም ተሳፍሯል የሆነ ሰው ተብሎ ማለት ነው። እነሱም ቁጭ ብሎ ነው ያደሩት። ሰውየው እስከሚያዝ ድረስ ጧት ከነጋ እስከ 1 ሰዓት ተኩል አካባቢ ነው መሰለኝ ያዝ ነው። እስከዛ ድረስ ልዩ ኃይልም ይሁን አድማ በታኝም ከኛ ጋር ነው ያደሩት። በጣም ደስ ያለኝ በመንግስት በኩል ያለው እንዲህ ነው ብዬ ለመግለጽ ይከብደኛል። በዚህ አጋጣሚ ላመሰግን ወዳለሁ። ማህበረሰቡ የኛም ልጅ ነው ናቲ የኛም ልጅ ነው ሁሉም ህብረተሰቡ ሙሉ ህዝቡ ከኛ ጋር ነበር። የኛም ልጅ እንደጠፋ የራሱ ልጅ እንደጠፋ ነበር ከኛ ጋር ፍለጋውን የጀመረው። ፍለጋውን ጀምሮ አስክሬኑን እስከ ማግኘት ድረስ ለይት ተቀን ከኛ ጋር ቁጭ ብሎ በፍለጋ እየተባበረን ነበር። ለኛ ፍትህ ለናቲ ያለን እየጮህን እያለቀስን እየተንበረከክን ነበር። አግኝተናል። ዛሬ ቀብረናል። አግኝተናል አስክሬኑ። ሟችም ህግ በቁጥጥር ስር አውሎ ከኛ ጋር ቢሄደውን አካሄድ ሁሉ የራሱን ድጋፍ ስላደረገ አሪፍ አመሰግናለሁ።